አባታቸው መልአከ ምክሩ ይባላሉ። እናታቸው ወለተ ማርያም ትባላለች። ሁለቱም እግዚአብሔርን በመፍራት የሚኖሩ ደጋግ ቅዱሳን ናቸው። የሕይወታቸው አኗኗር በገድሉ እንደተጻፈው ልክ እንደ መቅደሰ ኦሪቱ ሊቀ ካህናት እንደ ቅዱስ ዘካርያስን መልአከ ምክሩን ይወስድና እንደ ሊቀ ካህናቱ ዘካርያስ ባለቤት ወለተ ማርያም የአቡነ እስትንፋሰ ክርስቶስን ሚስት እንደ ቅድስት ኤልሳቤጥ መስሎ ያስቀምጣቸዋል። የመልአከ ምክሩ የአቡነ እስትንፋሰ ክርስቶስ አባትና የወለተ ማርያም የአቡነ እስትንፋሰ ክርስቶስ እናት እንደ ካህኑ ሊቀ ካህናቱ የመቅደስ ኦሪቱ ሊቀ ካህናት እንደ ቅዱስ ዘካርያስና እንደ ቅድስት ኤልሳቤጥ ነበር ሕይወታቸው ይላል። ምን ማለት ነው? እግዚአብሔርን በመፍራት የሚኖሩ ደጋግ ቅዱሳን የሚደቅቁ በእግዚአብሔር ፊት ያለ ነውር የሚኖሩ እግዚአብሔርን በመፍራት ብቻ የሚኖሩ ለእግዚአብሔር የሚመች ማንነት ያላቸው ቢያጡም ቢያገኙ ከመቅደሱ የማይለዩ በሚሆነው እየሆነ ባለው ነገር ሁሉ እግዚአብሔርን ከማመስገን ውጪ በእግዚአብሔር ላይ የማያጉረመርሙ ሁልጊዜ አንደበታቸው በምስጋና የተመላ ሕይወታቸው በቅድስና የተለየ ራሳቸውን ለእግዚአብሔር ምርኮ አድርገው የሰጡ ጠባለ ኪዳን መሸለ ቁርባን ከቤተ መቅደሱ ከደጀ ሰላም የማይጠፉ ናቸው ይላል። ማን ይመስገን? እግዚአብሔር አመስግኑት። ልጅ ሳይኖራቸው ቀርቶ ወደ እግዚአብሔር ጸለዩ፣ ወደ እግዚአብሔር አመላከቱ። እግዚአብሔርን የልመናቸውን ድምፅ ሰማ። ስለዚህ እግዚአብሔር በወደደና በፈቀደ ልጅ ሰጣቸው። ታኅሳስ 9 ቀን ተወለዱ። ማን? ደገኛው አባት አቡነ እስትንፋሰ ክርስቶስ እንደተወለዱ ይላል። እንደተወለዱ አስተውሉ። እንደተወለዱ በእግራቸው ቆሙ። ይቻላል? ይቻላል ወይ? ይቻላል ወይ ያልኩት እኔ አንድ ሕፃን ከእናቱ ማኅፀን እንደወጣ በእግሩ መቆም ይችላል? አቤት! አቡነ እስትንፋሰ ክርስቶስ ግን ቻሉ። አሁን ላይ ላለው ለኔና ለናንተ ከሃይማኖታዊ አንጻር ሁላችንም ነገሮቹን ስለማንመለከት ከእምነት ደርዛ ስለወጣን እምናየው በራሳችን ስጋዊ ዕውቀትና በራሳችን የመረዳት ጥበብ ያለን መስሎ ስለምናይ አሁን ይሄ እንደ ተረት ሎቱ ስብሐት እንደ ተራ ነገር አንዳንድ ጊዜ ደግሞ ይሄን ተረታቸውን ጀመሩ የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን መጽሐፍት እንደሚለው ለሰው የማይቻለው ለማን ይቻለዋል? አቤት! ለእግዚአብሔር። ይሄን ያደረገ በእነዚህ ደጋግ ቤተሰቦች ላይ ፍሬ የሰጠ እግዚአብሔር ነው። ምክንያቱም ፍሬ በእግዚአብሔር ነው የሚሰጠው። መጽሐፍ ነው የሚለው መዝሙረኛው ናሁ ጸጋሁ ለእግዚአብሔር ውሉድ አይደል የሚለው እሴተ ፍሬ አለ ክርስ እንዴ ልጆች የእግዚአብሔር ስጦታዎች ናቸው ይላል ቅዱስ ዳዊት። የሆድን ፍሬ የሚያዘጋጅ እግዚአብሔር ነው ይላል። ታዲያ ሁሉን ማድረግ የሚቻለው እግዚአብሔር አቡነ እስትንፋሰ ክርስቶስ ከእናታቸው ማኅፀን እንደወጡ እንደተወለዱ በእግራቸው መቆም ይችላሉ አይችሉም? ንገሩኝ። አሁን እኛ አማኞች ነን። እንዳንጠራጠር እግዚአብሔር ይችላል ይሄን ማድረግ አይችልም? አይሰማም? ይችላል አይችልም? የእግዚአብሔር አሰራር ከአይምሮ በላይ ነው። እንታታብዘው ትምህርቱን ብቻ። የእግዚአብሔር አሰራር ከአይምሮ በላይ ነው። እኛ ወደ እግዚአብሔር የምንመጣው ነገሮቻችን ሁሉ አልሆን ሲሉን አይደል? ሮጠን ደክመን ወጥተን ወርደን በገንዘባችን በእውቀታችን ተስፋ በምናደርጋቸው ሰዎች ሁሉ ተጉዘን ነገሮቻችን ሁሉ ግራ ሲጋቡ በቃ ምን ይዞ የምንጨብጠው ስናጣ ሰማይ ዝቅ ምድር ተከፍታ ልትውጠን እስከምትደርስ ድረስ ልክ እንደዚያ መስሎ እስኪታየን ድረስ በጭንቅ በመከራ በልዩ ጻር ውስጡ ባለንበት ሰዓት ወደ እግዚአብሔር እንመጣለን። በቃ ለሰው የማይቻለው ነው። ጌታ ሆይ ሮጥኩኝ፣ ሄድኩኝ፣ ወጣሁ፣ ወረድኩ፣ ለእኔ ምንም የሚሆን ነገር የለም፣ በብዙ መንገድ ደክሜያለሁ፣ ነገር ግን አንተ ሁሉ ማድረግ ትችላለህ ብለን እንመጣለን። መጨረሻ
እግዚአብሔርን እኮ የመጨረሻ አማራጭ አድርገን እኮ ነው የምንመጣው ክርስቲያኖች። ያም ሆኖ ግን እግዚአብሔር በመጨረሻ አማራጭህን እኔን ስላደረግሽ አልሰማም አይልም። እግዚአብሔር መምጣታችን ደስ ይለዋል። ያ የተጨነቅንበትን ጭንቀት ከኛ ያስወግዳል። ያ የመከራውን ሸክም ከኛ ያቀላል። ያ የመከራውን ደንጊያ ከኛ ያንከባልላል። ታሪካችንን ቀይሮ ለምስጋና ለውዳሴ ለፊቱ በምስክር ያቆመናል። ክብር ምስጋና ለአምላካችን ይሁን። ይቻላል እግዚአብሔር ሁሉን ታደርግ ዘንድ ቻይ አንተ ብቻ ነህ ተብሎ ተነግሯል። ስለዚህ አቡነ እስትንፋሰ ክርስቶስ በደንብ ያዙ። እንደተወለዱ በምናቸው ቆሙ? አቤት በእግራቸው ቆሙ። መቆም ብቻ አይደለም፣ በሚጣፍጥ አንደበት ሥላሴን አመሰገኑ። ምን ብለው? ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብለው ሥላሴን አመሰገኑ ይላል። እንደተወለዱ ግድ የለም እልልታው ይቅር፣ ታሪኩን በደንብ ያዙልኝ። እንደው ግድ የላችሁም ያዙት። ሚያዝያ 9 ቀን ዛሬ ባለ ዕረፍታቸው ነው። እኔ ግን ጥቂት ያንን ለማንሳት ፈልጌ ነው። ሥላሴን አመሰገኑ። ሥላሴን ማመስገን ብቻ አይደለም፣ ካለመኖር ወደ መኖር፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከጠባቡ ወደ ሰፊው እንዲመጡ፣ ከጠባብ ወደ ሰፊው፣ ከጨለማ ወደ ብርሃን እንዲመጡ ያደረጋቸው ሥላሴ ነው። ለሥላሴ የሚገባውን ምስጋና ከሰጡ በኋላ እንደገና በቅድስት ሥላሴ ስለ አድኖ ፊት ለሥላሴ ሰገዱ። በወላዲተ አምላክ በድንግል ማርያም ስለ አድኖ ፊት በሰፍቁር ወልዳ ለእመቤታችን ሰገዱላት። ያ የተወለደው ሕፃን እንደገና ለመስቀሉ ሰገዱ ይላል። የሚደንቅ እኮ ነው። አያችሁ፣ ሰገዱ። ልክ ይህንን በዘወትር ጸሎታችን ላይ እንጸልያለን አይደል? ጊዜ ምን እያለ እሰግድ ለአብ ወወልድ ወመንፈስ ቅዱስ አተ ስግደተ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ እያልን እንሰግዳለን። አይደንቅም? ለሥላሴ የምስጋናው ቅደም ተከተል ተመልከቱ። ከዚያ ለድንግል ማርያም፣ ከዚያ ለመስቀሉ፣ ለሥላሴ ያመልኩቱ፣ ለድንግል ማርያም የጸጋውን ስግደት፣ ለመስቀሉ የጸጋውን ስግደት ሰገዱ። ይህን አደረጉ እንደተወለዱ። ከዚያ በኋላ በ5 ዓመታቸው ወደ ትምህርት ክፍል ገቡ ይላል። የሚደንቀው ጉዳያቱን አዲሳቱን የቅዱሳት መጽሐፍቱን ድርሳናቱን ምኑን ሁሉ መርምረው በ7 ዓመታቸው ትምህርቱን ሁሉ ጨረሱት። ማስደረዳቸው ማስላገዛቸው። እንግዲህ ዛሬ እኚህን ደገኛ አባት ቀላል አይደለም ለኔና ለእናንተ አቡነ እስትንፋሰ ክርስቶስ ኢትዮጵያን እግዚአብሔር እንዲምራት ይቅር እንዲላት በምህረት በቸርነት እንዲጎበኛት 9 ዓመት በአባይ ባህር በጭንቅላታቸው ተዘግዝቀው የጸለዩ አባት ናቸው። 9 ዓመት በዝቋላ ባህር 100 ዘመን ተዘግዝቀው የጸለዩ ደገኛ አባት አሉ አይደል? ማናቸው? አቡነ ገብረ መንፈስ ቅዱስ። 9 ዓመት በአባይ ባህር ውስጥ ደግሞ አቡነ እስትንፋሰ ክርስቶስ ተዘግዝቀው በጭንቅላታቸው። ኢትዮጵያ የእነዚህ ሁሉ ቅዱሳን እኮ የበረከት ሀገር ነሽ። ማን ነው የሚደፍርሽ? ማን ነው የሚነካሽ? ለጊዜው ይመስላል እንጂ ቅድስት ሀገራችን ኢትዮጵያ በእነዚህ ቅዱሳን ጸሎት፣ በድንግል ማርያም የቃል ኪዳን የአስራት ሀገርነት ትኖራለች። አይዟችሁ፣ አሁን አመስግኑ። እግዚአብሔር ከሁላችሁ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። እኚህ ደገኛ አባት ዛሬ በዓለ ዕረፍታቸው ሆነ። እንግዲህ ትንሣኤ ስለሆነ ነው አጠር እያደረግን እንድናይ ፈለጌ ነው። አሁን ይህን ትምህርት ስናይ መጀመሪያ የቅዱሳኑ ሞት ከመጽሐፍ ቅዱስ አንጻር እንዴት ይታያል? መጽሐፍ ቅዱስ የቅዱሳኑን ሞት ምን ይለዋል? ከድካም ማረፍ ይለዋል። ለምን? ብፁዓን እለ ሞቱ በእንተ እግዚአብሔር ከመ ያዕርፉ እምነ ጻማሆሙ አይረ። አያችሁ፣ በጌታ የሚሞቱ ሙታን ብፁዓን ናቸው። ወይተሎሙ ግብሮሙ ከመ ያዕርፉ እምነ ጻማሆሙ ይልና ወይተሎሙ ግብሮሙ። የቅዱሳኑ ሞት አሁን በእግዚአብሔር በጌታ የሚሞቱ ሙታን ብፁዓን ናቸው ይልና ከድካማቸው ሁሉ ያርፉ ዘንድ ስራቸው ይከተላቸዋል ይላል። ራዕየ ዮሐንስ
ምዕራፍ 14 ቁጥር 13 ላይ መጽሐፍ ቅዱስ አሁን መጽሐፍ ቅዱስ የቅዱሳኑን ሞት ምን ይለዋል? ከድካም ማረፍ ይለዋል። ታዲያ ለኔና ለእናንተ ይሄ ምንድነው የሚሰጠን ጥቅም? ዛሬ የቅዱሳኑን ሞት ከነዚህ አንዱ የአቡነ እስትንፋሰ ክርስቶስን በዓለ ዕረፍት አስበን በቃል ኪዳናቸው ታቦት ፊት ተሰብስበናል አይደለም? ምን ለማግኘት? ምንድነው ረቡ? ጥቅሙ ምንድነው? ከጊዜ አያችሁ፣ ከጉልበት ከሁኔታዎች ይህን ሁሉ መስዋዕት ከፍለን ቆመናል። ምን ለማግኘት ስንል የመጀመሪያው የሚሰጠን ጥቅም የትንሣኤ ተስፋ ማረጋገጫ ነው። የቅዱሳን ሞት የምን ተስፋ ማረጋገጫ ንገሩኛ? ይሄን አያይዤ ያቀረብኩላችሁ። ለምን ትንሣኤውንም እንዳንዘነጋው። ትንሣኤው ነው የሚታሰበው። ከትንሣኤ እሁድ ጀምሮ እስከ ዳግም ትንሣኤ እሁድ ድረስ ዕለቱ እንደ አንድ ዕለት ነው፣ እንደ አንድ ቀን ነው የሚታሰበው። ስብሐተ እግዚአብሔሩ አይለወጥም፣ አይቀየርም። እውነት ነው። ሊቃውንቱ የምትጠይቋቸው ዛሬ ላይ ምስጋና ሲሰጡ አድረዋል። ስቁ ብለው ግን ማህሌቱን አልቆሙ። የማን ነው የቆማችሁት? ሊቃውንቱ። የትንሣኤውን አይደለም ታዲያ የትንሣኤውን እኮ ነው የተቆመው። የትንሣኤውን የተቆመው ትንሣኤውን እሱ ነው። አያችሁ፣ አይለወጥም ቃል እግዚአብሔር። ስለዚህ የቅዱሳኑ ሞት ለእኔና ለእናንተ የሚሰጠን ጥቅም የትንሣኤ ተስፋ ማረጋገጫ ነው። ቅዱሳን ከዚህ ዓለም በሞተ ሥጋ ሲለዩ በክርስቶስ አንቀላፉ ተብሎ ነው የሚነገረው በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 14። ምክንያቱም ይሄ ሞት መጨረሻ አይደለም። እንደገና በክርስቶስ ትንሣኤ ይሄ ሞት ድል እንደተነሳ ስለምናውቅ ይህ ደግሞ ለእኔና ለእናንተ የሞትን ፍርሃት ያስወግድልናል። ይሄ ሞት በክርስቶስ ትንሣኤ ድል ተነስቷል። አናምንም? እናምናለን። ምክንያቱም ክርስቶስ ሞትን ድል አድርጎ ተነስቷል እያለ ነው። ሞትን ድል አድርጎ ተነስቷል። አሁንስ በአዲስ ኪዳን ዘመን ሆነን የነፍስ ከሥጋ መለየት አስጨንቀን። ሊቁ ሲናገር ቅዱስ ዮሐንስ አፈወርቅ ለምን ትክል ትፈርህዎ ለዘተሲረ ስልጣኑ ይላል። ለምንድን ነው እናንተ ፈሪዎች የምትሆኑት ይላል፣ ድንጉጦች የምትሆኑት ይላል። ሞት ተሸንፏል። እውነቱን እኮ ሞት ምን ሆኗል? እስኪ ሞት ተሸንፏል በሉ። ግድ የላችሁ አራይዟችሁ ክርስቲያኖች፣ ሞት ተሸንፏል በሉ። ሞት ተሸንፏል። የነፍስ ከሥጋ መለየት ሞት ሳይሆን ወደ እግዚአብሔር መሸጋገሪያ ድልድይ ነው። ሕያው ሆኖ የሚኖር ሥጋን የለበሰ ሞትን የማያይ ማንም የለም። ይሄ ሊገባን ግድ ነው። ይሄ አዳማዊ ድል ፈንታ ጽዋ ቀርቷል። ለምን እንዲሆነ ብላችሁ እንዳትጨነቁ። ይሄንን ዓለምማ አልፎ መሄድ ግድ ነው። ይሄ ሞት መሸጋገሪያ ድልድይ ነው። የነፍስ ከሥጋ መለየት ወፍናዊ ሁኒ ለሞት ዘእግዚአብሔር ውእቱ ይላል። ይህ ሞት ከእግዚአብሔር ጋር የምንገናኝበት መንገድ ነው። ሞት የእግዚአብሔር ጎዳና ነው ይላል። የነፍስ ከሥጋ መለየት በደንብ ያዙ። ስለዚህ የቅዱሳኑ ሞት የትንሣኤ ተስፋ ማረጋገጫ ነው። ለዚህ ነው ብርሃነ ዓለም ማጆት የቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ አይቴን ከቀኖትከ ሞት ይለዋል፣ ወአይቴን ከሞትከ ሲኦል ይለዋል። ሞቶ መውጊያ የት አለ አለ። አንደኛ ቆሮንቶስ ምዕራፍ 15 ሞቶ መውጊያ የት ነው? ና እስኪ አሁን ለ5500 ዘመን ገለህናል፣ ጥለህናል፣ አስፈራርተህናል፣ ይዘህናል። አሁን ግን በአንተ በዓት፣ በአንተ ከተማ፣ በአንተ ስፍራ መጥቶ ሕይወት የሆነው ክርስቶስ በመቃብር ውስጥ ገብቶ አንተ ባለህበት አንተን ሞት ድል አድርጎ የሕይወትና የትንሣኤ ባለቤት ጌታ እሱ ክርስቶስ ምን ሆኗል? ንገሩኛ፣ ምን ሆኗል? ተነስቷል። ተነስቷል። ሞቶ የመውጊያ የት አለ? ሲኦል ወይ ድል መንሳት የት አለ? ስለዚህ የቅዱሳኑ ሞት የትንሣኤ ተስፋ ማረጋገጫ ነው። ለእኔና ለእናንተ ደግሞ የሞትን ፍርሃት ማስወገጃ ነው። የቅዱሳኑ ሞት እንደና አቡነ እስትንፋሰ ክርስቶስ ያሉት ቅዱሳን እንዲህ አይነት በዓለ ዕረፍታቸው ሲከበር ለአማኞቹ የሚሰጡት ጥቅም የቃል ኪዳን በረከት ነው። አንዱ የትንሣኤ ተስፋ ምንድን ነው? ማረጋገጫ፣ ከሞት በኋላ ሕይወት፣
ከመቃብር በኋላ ትንሣኤ እንዳለ እንደገና ሌላው የቃል ኪዳን በረከት ነው። የምን በረከት ነው? ስለዚህ ይሄ ስርዓት ዝም ብሎ አይደለም። ዛሬ አቡነ እስትንፋሰ ክርስቶስ ስላረፉ በዓለ ዕረፍታቸውን እንዲያከብር ነው። የቃል ኪዳን በረከት ስላለው ነው። ለምን? እግዚአብሔር አስቀድሞ ለአብርሃም ለይስሐቅና ለያዕቆብ የገባው ቃል ኪዳን አለ። ይሄ ቃል ኪዳን ጽኑ ነው። ይሄ ቃል ኪዳን ዘላለማዊ ነው። ይሄ ቃል ኪዳን እስከ ዓለሙ ፍጻሜ ድረስ የሚቀጥል ነው። አብርሃም፣ ይስሐቅ፣ ያዕቆብ በሞተ ሥጋ ቢወሰዱ ከሞታቸው በኋላ ይሄ ቃል ኪዳን አለ። ማረጋገጫ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 22 ቁጥር 32 በሚዲያ የምታስተላልፉ ስላላችሁ አስረግጬ ነው የምናገረው። የማቴዎስ ወንጌል ምዕራፍ 22 ቁጥር 32 የቅዱሳን ሞት ለእኔና ለእናንተ የቃል ኪዳን ተጠቃሚ ያደርገናል። ለምን? እግዚአብሔር በራሱ እንዲህ ብሎ ቃል ኪዳን ለቅዱሳኑ ሰጥቷል። ኪዳነ ተካየልኩ ምስለ ሕሩያንየ ይላል የዳዊት መዝሙር 88 ቁጥር 3 ከመረጡት ጋር ቃል ኪዳኔን አደረጉ ይልና ወኢያረኩስ ኪዳንየ ወኢየሱ ዘወፃ እምአፌ ይላል። ኪዳኔንም አላረክስም ከአፌም የሚወጣውን ቃል አልለውጥም ይላል። ይሄ ኪዳን ዘላለማዊ ነው እስከ ዓለሙ ፍጻሜ ድረስ። ስለዚህ ዛሬ የመጣ ነው የቃል ኪዳን በረከት ስላለው ነው። የአቡነ እስትንፋሰ ክርስቶስ በዓለ ዕረፍት የምን በረከት ስላለው ንገሩኝ። አንድ ነው። ሁለተኛ፣ ሶስተኛ የአማላጅነት ድልድይ ያለ እዚህ ውስጥ አሁን ቅዱሳን በሥጋ ሞት ቢለዩ በነፍስ ግን ምንድን ናቸው? አይሰማም? አትፍሩ። በነፍስ ምንድን ናቸው? ሕያው ናቸው። ማረጋገጫ ራዕየ ዮሐንስ ምዕራፍ 6 ቁጥር 9 እስከ 10 ይህን እኮ ነው። አይደንቅም? ሐዋርያዊቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መሰረቷ መጽሐፍ ቅዱስ አድርጋ እንዲህ ስትናገር አሁን እኮ በምንም መንገድ በቃ ግራ ተጋብቷል ዓለም። ከዚህ ኦርቶዶክሳዊ ተዋሕዶ እምነት ውጭ የወጣው ዓለም ግራ የተጋባ ዓለም ነው። እውነት ነው የምላችሁ፣ ግራ የተጋባ ዓለም፣ የሚይዘው የሚጨብጠው ያጣ ዓለም። እኔ ይደንቀኛል። የክርስቶስን ማዳን እኮ እየተቃወመች አይደለም። የክርስቶስን ትንሣኤ መሰረት አድርጋ እኮ ነው ያለችው። ወይዜኒ ቀደመ ክርስቶስ ትንሣኤ ሁሉም ሰምሩታል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነስቷል። ወይዜኒ ቀደመ ተንሥኦ ክርስቶስም ሁሉም ሰምሩታል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። የትንሣኤያችን ለምን የቅዱሳን ነፍሳት ይላል አምስተኛው ሰማይ ተከፈተ ነው የሚለው ዮሐንስ በራእዩ። በመንበሩ ዙሪያ ይላል የታረዱ ነፍሳትን አየሁ ይላል። ስለዚህ የቅዱሳን ነፍሳት በመንበሩ በዚያ በእግዚአብሔር ፊት ስለ ዓለም ሁሉ ይጮኻሉ። ስለበደሏቸው ግብ ስለሰሩባቸው ፍረድልን ይላሉ። በእነርሱ አማላጅነትና በአምላካቸው ለታመኑት ደግሞ ለወዳጆቻቸው ምን ይላሉ? ማራቸው፣ ራራላቸው፣ እዘንላቸው እያሉ ይጮኻሉ፣ ይጸልያሉ። ስለዚህ ሞታቸው ለእኛ ይበልጥ ወደ እግዚአብሔር የቀረቡ አማላጆች እንዲሆኑልን ያደርጋል ማለት። በሥጋ ሞት ተለይተው በነፍስ ሕያውነት ወደ እግዚአብሔር የቀረቡ አማላጆቻችን እንዲሆኑልን ያደርጋል። ሞታቸው የሚሰጠን ጥቅም ነው። ይሄ ከመጽሐፍ ቅዱስ አንጻር ነው። ሌላው ከዚህ ፓትሪስቲክ ፐርስፔክቲቭ ይሉታል ከነገረ መለኮቱ ሊቃውንት አስተምሮ አንጻር ስንመለከተው ባጭሩ የቤተ ክርስቲያኒቷ ሊቃውንት ከነዚህ ከነገረ መለኮቱ ሊቃውንት አንዱ የቅዱሳኑን ሞት ለኔና ለእናንተ የሚሰጠንን ጥቅም ታላቁ የነገረ መለኮቱ ሊቅ ቅዱስ አትናቴዎስ እንደዚሁም ቅዱስ ዮሐንስ አፈወርቅ እንዲህ ይላል። የቅዱሳንን ዕረፍት በዚህ መንገድ የተነትኑታል። ተአምራዊ ኃይልና በረከት ያለው ነው ይላል። የቅዱሳን ዕረፍት ተአምራዊ ኃይልና በረከት ምን ማለታቸው ነው? ሊቃውንት ቅዱሳን ካረፉ በኋላ ተአምራት ከማድረግ ወደ ኋላ አይሉም ይላሉ።
ሐሰት እውነት አርፈው በሞተ ሥጋ ተለይተው ታምራት ያደርጋሉ። እንዴ የሚጠንቅቁ በአጽማቸውና በልብሳቸው ሳይቀር የእግዚአብሔር ጸጋ በእነሱ ላይ ይገለጣል። በሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ ነቢየ እግዚአብሔር ቅዱስ ኤልሳ ሞቶ ሰዎች ሌላ አስከሬን ይዘው መጥተው ሊቀብሩ ሲሄዱ ከሞዓብ መንደር አደጋ ጣዮች ሲመጡባቸው የያዙትን አስከሬን በቅዱሱ ሰው በኤልሳ አጽም ላይ አልጣሉትም። ደንግጠው ጥለው ሲሄዱ ያ የያዙት አስከሬን የኤልሳን አጽም ሲነካ ነፍሱ ከሥጋው ተዋህዳ ዳና አዳነ፣ ቆመ አልቆመም፣ እንደገና ተነሳ አልተነሳ። ኤልሳ ግን በአካለ ሥጋ የለም፣ ነፍሱ ከሥጋው ተለይታለች። ያለው በድኑ ነው፣ ነፍስ የተለየው ሥጋ ነው ያለው። በኤልሳ አጽም ላይ የያዙትን አስከሬን ጣሉ። ድንገት አደጋ ጣዮች ሲመጡባቸው ከሞዓብ መንደር ወዲያውኑ የኤልሳን አጽም ሲነካ ያ እነሱ አላወቁም በማን ላይ እንደጣሉት። የጣሉት ግን በቅዱሱ በእግዚአብሔር ሰው በነቢዩ በኤልሳ አጽም ላይ ነው። ያ ሞት ነፍስ ዘርቶ ተነሳ ይላል። ማን ይመስገን? ይመስገን እግዚአብሔር። ቀላል አይደለም የእግዚአብሔር ልጆች። ዛሬ እኔና እናንተ የአቡነ እስትንፋሰ ክርስቶስን በዓለ ዕረፍት ስናከብር እንዲሁ አይደለም። አሁን ይሄን የምንመለከተው ከተግባር ተኮር መለኮታዊ አስተምህሮ አንጻር የምንመለከተው ነው። ስለዚህም ነው ሊቃውንት ቅዱሳን ካረፉ በኋላ በአጽማቸውና በልብሳቸው ሳይቀር የእግዚአብሔር ጸጋ እንደሚገለጥባቸው ያስተምራሉ። የቅዱሳን ሞት ለምድራችን በረከትንና ፈውስን የሚሰጡ የጸጋ መገኛዎች እንደሆኑም ይገልጻሉ። አሁን የአቡነ እስትንፋሰ ክርስቶስ በዓለ ዕረፍት ለምድራችን በረከትንና ፈውስን የሚሰጥ እንደሆነ ይገልጻሉ። በእኛ ላይ ይሄ እንዲኖረን ያደርጋል። እውነት ነው። በዓለ ዕረፍታቸው ላይ መተናል። ለእኔና ለእናንተ ፈውስንና በረከትን እያሰጠን ያለው አርፈዋል። በሥጋ በነፍስ ያው ናቸው። ግን ዛሬም በረከት አለ፣ ግን ዛሬም ፈውስ አለ። ከማን? ከጻድቁ ቤት የታመመ የተፈወሰ ነው፣ የተጨነቀ ያረፈ ነው፣ ያጣ ያገኘ ነው፣ ያዘነ እየተጽናና ነው፣ ያለቀሰ እየሳቀ ነው፣ ባዶን የመጣ በበረከት ተሞልቶ እየተመለሰ ነው። አያችሁ? ግን እኮ በሥጋ አርፈዋል፣ በነፍስ ግን ሕያው ናቸው።